ሰላም ቤተሰብ እንዴት ናችሁ? ቀኑን ፕራንክ አድርግልን ባላችሁት መሰረት ዛሬ ልናረጋት መተናል እኔና ኒያ። ታፍታለ አንደኛ አንስተናል። አንቺ ነሽ አይሰራኝ? አንቺ ሰርተሽ ነው የጣፈጠው። አንስተናል ብራስጋስ ይጣፍጣል አይደል? እና ለምን ማሽ ታላላችሁ ቢንጂ ነው እኔ አይ ዲገማት እንደተጣለ አንዴ ያጣላ የምስጋና መልኩ ማለት አዎ ስለተመቸኝ እኮ ምን ችግር አለ? ኮዲገማታ ተናደሽ ነው እንደቀም ምን እናደዳለን እንዴ? ችግር አለብሽ እኮ አንቺ ይሄ ያናደዳል ማለት ምን በዚህ የምትከፊ ነው? አረ እንደደበልሽ እንዴ? ኢትዮጵያ መጎራረስ እኮ ባህላችን ነው። እውነት ባህልሽ ነው። ምን ችግር አለ? ማለት ላጎስሽ ላንቺ እኔ ብለን እንጂ ሳሚ ስጋ ስጋው እሺ የበላው ለምን ይችላል? አይ ፈልግ ለብስሽ ማለት ነው እንጂ ላጎስሽ ላንቺ አይ ፈልግም እንዴ ላጎስሽ አረ እሺ ብላ ሳሚ ስጋው እባክሽ ያምሻል በቃ ጧት እንዴ የትናንትና ጠለቀ ምናምን ሲል ከመጀመሪያው ነው እናንተ የምትጎራረሱት ስለተመቸኝ ነው አይደል? ተመቸ እንዳድናቆት ማለት ነው። ምን ችግር አለ? አረቀን ነው እንዴ? ምን ችግር አለ? አንድ ላይ አይደለም የሚባለው? ቤተሰብ አይደለች? ግድግዳ አንተ አንድ ያጣላ ማለት ግድግዳ አንድ ብቻ ምን ልጅ ነው እንዴ? ምን ችግር አለ? ከመጀመሪያው ነው የምትጎርሰው። ምን ችግር አለ? ምን ችግር አለው? ንገሪኝ እንጂ እንዴ ምን ችግር አለ? ኖርማል እኮ ነው። አበሻ አይደል? ተጎራታ ነው የምንበላው ብላ ማለት ነው። ነው ድረስ እንዴ ወይኔ ማለት ተቀበልካችሁ ሻታበው ልጅ እኮ ከሰኩ እንደሱ አይነት ልብ ነው ሊኖርሽ የሚገባው። እኔ እባክህ ኖርማል ነው። ታታውሽው ማለት ምን ችግር አለ? ቢንጂ አይ በቃ እሺ እኔ ላብስ በቃ ምን ይበላ አንቺ ማለት እየቀለድን ነው። አይ ተረጋጊ። ለምንድን ነው እንዴ? ምን ችግር አለው? የበላን እንዴት ይዝ ምታምጂ ነው እንዴ? ከመጀመሩ እንዴ ግራ ገባኝ እኮ በቃ ተደ አንቺ ብቻ ነሽ ፍራንክ የምታደርጊው ባይሳካልሽም አይደል? ዛሬ ግን ይላልሽ ለራላችሁ አንድ ቀን እንደምታዩት ነው ጨዋታ ነው የሚቀር